በእንባ የታጀበው የአርሰናል ደጋፊዎች የደስታ ለቅሶ። ከሰሞኑ ለበርካታ ዓመታት ማለትም ለ22 ዓመታት ከዋንጫ ርቀው የቆዩት አርሰናልና የአርሰናል ደጋፊዎች ደስታቸውን እየገለጹ ይገኛሉ። ጉዳዩ መላው ዓለምን ያነጋገረ ክስተት ሲሆን በሀገራችን ኢትዮጵያም ፖለቲከኞችም አርቲስቶችም ብሎም ሌሎች የአርሰናል ደጋፊዎች ደስታቸውን እየገለጹ ይገኛሉ። ከእነዚህም መካከል አርቲስት ሄኖክ ድንቁ፣ ድምፃዊ አስጌ ዴንዳሾ፣ ቲክቶከሩ በረከት ተስፋዬ እንዲሁም ሌሎች በርካታ የአርሰናል ደጋፊዎች ደስታቸውን መቆጣጠር አቅቷቸው ሲያለቅሱ ታይተዋል። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ጋይስ ኤክሳይትመንቱ እስካሁን አልለቀቀኝም። አዎ አለፈልን። አርሰናል ዋንጫውን መብላቱን በማስመልከት መንገድ ላይ ለምናገኛቸው አርሰናል ማሊያ ለለበሱ ደጋፊዎች ምሳ እንጋብዛለን። አለፈልን። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው ይሄ። ይህን ቡድን ስንደግፍ ስንትና ስንት ዓመት ስንት ደጋፊ ያለቀሰ። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። አርቲስት ሄኖክ ድንቁ እያለቀሰ ደስታውን ሲገልጽ እንዲህ ብሎ ነበር። ይሄ እንባ ብቻ አይደለም፣ ከዓይኔ እየፈሰሰ ያለው ደም ነው። 22 ዓመታት ሙሉ አትችሉም፣ ዋንጫ አትበሉም፣ ምንም አታመጡም እናንተ ሚዜዎች እየተባልን ሲቀለድብንና ስንገፋ ቆይተናል። ዛሬ ግን የደስታ ቀናችን ነው። ይህንን አስደናቂ ድል ሳታዩ የሞታችሁ የአርሰናል ደጋፊዎችም ይህ ድል መታሰቢያነቱ ለእናንተ ነው ሲል ደስታውን ገልጿል። አክሎም ይህንን ስሜት የምናውቀው እኛ የአርሰናል ደጋፊዎች ብቻ ነን። 22 ዓመት ሙሉ አንገታችንን ደፍተን ቆይተን ነበር። አሁን ግን ቀና ብለን እንሄዳለን ብሏል። ከአርቲስቶችና ከሌሎች ደጋፊዎች በተጨማሪም ፖለቲከኞች የእንኳን ደስ አላችሁ መልእክት አስተላልፈዋል። ላብነትም አቶ ጌታቸው ረዳ አርሰናል የዋንጫ ባለቤት መሆኑን ተከትሎ ብራቮ አርሰናል በማለት ለክለቡና ለደጋፊዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። እንዲሁም ከአርሰናል ደጋፊዎች መካከል አንዱ የሆነው ተወዳጁ ድምፃዊ ሳሚዳን ደግሞ አርሰናል የዋንጫ ባለቤት መሆኑን ተከትሎ ዊ አር ደ ቻምፒዮንስ የሚል ነጠላ ዜማ ለቋል። ሙዚቃውም እንዲህ ይላል። ስንት ዘመን አልፎ በትዕግስት ጥበቃ የምንወዳት ክለብ ለዋንጫ ስትበቃ እንቅልፋችን ጠፍቶ በእንባችን እርሰን በደስታ ስንውል ስንዘምር ተቃቅፈን እንላለን ደግሞ ውዷ ክለባችን ዘላለም የምትኖር ገብታ ከልባችን ታምነን እስከ ዛሬ ስንጠብቃት ነበር አሸነፈች ይኸው ዊ አር ደ ቻምፒዮንስ ብሏል። ቀጠል አድርጎም ቃል ኪዳኔን ይዤ ካንቺ ጋራ ብዙ አለኝ ታሪክ የሚወራ ከኋላ ቀረች ሲሉ አዝኜ መቼም ላልተውሽ ያኔ ወስኜ ቀና ይሉት ማታ አንቺን ለማየት ስንት ዋጋ አለ የከፈልኩት ከሰው ተመርጬ ዛሬ በህይወት ያንቺን ከፍታ እኔም አየሁት ሲል ለየት ያለ ሙዚቃውን ለአርሰናልና ለደጋፊዎቹ አድርሷል።